ምክንያት የውሸት እምነት በውስጣችን ስለተገነባ ነው። አብዛኛው እዚህ ያለ ሰው ምን የሚል እምነት በውስጡ ሊኖረው ይችላል? ገንዘቡ የለም። ገንዘቡ አለ አላገኘው ማለት የለም ማለት አይደለም። መውደቅ ጀመርኩ የሚለው አሁን ነው። በፊት ብጠይቀኝ ኖሮ እኔ እንዳልኩ ንባቦች ምን ስላለኝ ነገሮች እንዴት እንደማይሳኩ ኤክስፐርት ነበርኩ። እንዴት እንደማይሳካ ብጠይቀኝ እንዲ አድርጌ ከፋፍዬ አስረዳለሁ፣ አሳምንሃለሁ። አሁን ያ ፕሮሰስ እኛ ብቻ ነው አእምሯችን ብቻ ነው የሚፈልገው። ፓራዳይማችን አይወደውም፣ ሰበኛ አይወደውም። በአካባቢያችን ያሉ ሰዎች ብዙ አይመቻቸውም። እንዴ ቅርብ ምን አለፋህ ነው የሚሉ። ስለዚህ ያህል በልብ በፍቅር ካልወደድከው በስተቀር ያህል የሚያፈርሱ ብዙ ነገሮች ነው የሚሆኑ። ህልሙ ነበር የመጀመሪያ እንዲያደርጋሉ እንዳልኩ ነበሩ ያስኳቸው ነገሮች፣ ግን እዚህ ባልመጣ አላደርጋቸው ነበር። ምንም ጥያቄ የለም። ለምን ኮምፈርት ዞኔ ላይ ሆኛለሁ። ቀደና ነኝ፣ እየሰራው ነው፣ እያቀድኩ የእቅድ ህልም የሚባለውን እያደረኩኝ በዚህ ወር የሚያክል እንሰራለን በዚህ ወር እያልኩኝ እየሰራው ነበር። ከዛ እዚህ ከመጣው በኋላ ግን እንቅልፍ የለም። ለምን ተኝቼ ነበር። ማሳካት አለብኝ ያልኳቸው ነገሮች 2 ሆቴሎች አነጋገርኩ። እያለቁ ያሉ 2 ሆቴሎች ስፓቸውን አውትሶርስ አድርገው ለኔ እንዲሰጡ፣ ኢንተርናሽናል ሆቴሎች ናቸው። ምንም ጥያቄ የለውም እንሰጣቸዋለን ብለዋል። የኛን ድርጅት ወደዛ ሆቴሎች እናስገባለን ማለት ነው። ፍላጎትህ ምንድነው? ህልምህ ምንድነው? ምን ትፈልጋለህ? ምን መሆን ትፈልጋለህ? ምን ማድረግ ትፈልጋለህ? ውሳኔዎቼ ቤተሰብ ለማስደሰት አላደረገውም። ውስጤን አዳምጬ ለኔ የሚሆነውና የማይሆነው ራሴ ላይ የሚወስነው። አሁን ሕክምና ውስጥ የገባሁት በቤተሰብ ግፊት ነበረ፣ ግን እየተማርኩ ይህን ክላስ በጣም ረድቶኛል። አሁን ይህን ውሳኔ ለመወሰን ቀላል አልነበረም፣ ግን ራስ የምትፈልገውን ማዳመጥ ያለብህ ራስ ነው። በቀኑ መጨረሻ ያንተ ህይወት ነው። እቺ ጥያቄ በጣም ነው የምወዳት። Can you make your annual income your monthly income? እሺ፣ በጣም ብዙዎቹ በጣም የሚደንቁ ናቸው። ግን ከሁሉም የኔ በሽታ ወይም የኔ ችግር ሆኖ አግኝቼው የነበረው knowing doing gap የሚባለው ነው። ብዙ ንባቦች አሉኝ፣ ብዙ መረጃ ሰብስቤ ያለው ምናምን አውቃለሁ ብዬ አስብ ነበር፣ ግን የማውቃቸውን ስጋ አልብሼ ወደ መሬት አውርጄ አላውቅም። ስለዚህ የኔ ችግር የነበረችው ያቺ ጋፕ ናት እና ልክ እሷን ስትል አሃ ወደሚለው እንትን መጣውና ከዛ በኋላ ነው እንደውም አብዛኛው ነገርን ሲሪየስ ልጅው የሚጻፍ ነገር፣ ሌሊት መነሳት፣ እነዚህ ነገሮች ሁሉ ሲሪየስ ላይ የገቡኝ ከኔ ጋር ኮኔክት ያደረገችው ያቺ knowing doing gap የምትባለው ናት። አውቃለሁ አላደርግም። ብዙ ነገሮች የማይለኩ አሉ። የስኬት ነገሮች የማይለኩ፣ ገንዘብ የሚለካ ነገር ነው። it's very easy to discuss about ብዙ ጊዜ አይፈጅም። የተሸፈኑ አባራዎችን ነው የገለጠልኝ። እያንዳንዱ ሰው ህልም አለው፣ ህልሙ ተሸፍኗል፣ ጉሙ ተሸፍኗል። ያን ማራገፍ ነው እና ሪል ማንነት ሪል ችሎታ ይወጣል እና ኢንስፓየር ነው የሚያደርገው። ትክክል ደግሞ ይሄ ኢንስፓይሬሽን ብቻ ሳይሆን ህይወትን እንድትኖራት ፖቴንሻልን እንድታወጣ መስራት የሚችለው ነገር እንድትሰራ ያደርጋል። ያ በጣም ለሰው ልጆች አስፈላጊ ነገር ነው። በአመት የምታገኙት በሆነ ተአምር እንዴት መሆኑ አናውቅም እኮ እንዴት እንደሆነ አናውቅም፣ ግን በወር ብታገኙት 5 ደቂቃ ቁጭ ብሎ ሰው አያስብም። ሀሳብ ነው የሚሮጥበት አናቱ ላይ እንጂ እሱ ዲፕ ቲንከር ማለት ነው። ስለዛ ነገር በደንብ ማሰብ ከባድ ስራ ነው። ምክንያቱም ሰበበኛ የማይወደው ለውጥ ነው። 2 ሰዓት መነሳት ከለመደ 11 ሰዓት መነሳት የምትባል ሀሳብ ስለማይወዳት እሷን ለማጥፋት ነው የሚታገለው። ድህነት ከለመደ የሀብት መንገድ ስታመጡ የሀብቱ ሀሳብ ደስ ይለዋል እኮ 11 ሰዓት መነሳቱ ደስ ይለዋል እኮ። ግን የለመደው ምቾት፣ የለመደው ጓደኛ፣ የለመደው ፌስቡክ መገርገር ሊያጣ አይፈልግም። ኦኬ፣ መጀመሪያ ክላስ ላይ ዴቭ የምንፈልገውን ነገር ዳይሬክተርስ የምንፈልገውን ነገር ጽፈን በየጊዜው የምናይበት ቦታ ላይ ስናስቀምጥ ፎከስ እንድናደርግና አላማ እንዲኖረን ይረዳናል። እና የምናደርጉኝ በዛ ሰሞን ፈተና አካባቢ ነበረ። የምፈልገውን ትምህርት ከዛ ማግኘት የምፈልገውን ውጤት ደግሞ ከጎኑ ጽፌ ወረቀት ላይ ለጠፍኩኝ። መኝታ ቤት ሁሌ ጧት ስነሳ እሱን ነው የማየው እና ፈተናው ተፈትኜ ውጤት ሲመጣ የፈለግኩትን ውጤት ነበር ያገኘሁት። በጣም ነበር ደስ። ፓራዳይሙ ፖዚቲቭ ከሆነ ተአምረኛ ነው፣ ኔጌቲቭ ከሆነ ሰበበኛ ነው። ስለዚህ ፓራዳይም ነው ሰበበኛ፣ ግን ኔጌቲቭ ሲሆን አንዳንድ ፓራዳይም ፖዚቲቭ ስለሆነ እንሂድ፣ እንስራ፣ እንንቀሳቀስ፣ እንሩጥ፣ እናምጣ፣ ገንዘብ አለ፣ ስራ አለ፣
ለህይወቴ ለቤተሰቤ ለሀገር የሚል ፓራዳይም ከሆነ በቃ ፖዚቲቭ ፓራዳይም። ድክመታችን አናውቅም፣ ሽንፈታችን አናውቅም። ሁሌ ግን እኛ እያለን ይላል። ግን ሽንፈቱ ሚስጥሩ በቃ ሽንፈቱ ካወቅ ለማሸነፍ የሚሄድበት መንገድ ቅርብ ነው። አንድ ሰው በወር 5,000 የሚያገኘው አቅሙ 5,000 ስለሆነ አይደለም፣ ፓራዳይሙ 5,000 ስለሆነ ነው። አንድ ሰው በወር 100,000 የሚያገኘው አቅሙ 100,000 ስለሆነ አይደለም፣ ፓራዳይሙ 100,000 ስለሆነ። ፓራዳይምን ስትቀይረው ህይወትን መቀየር ይችላል አይደለ? ይጀምራል። ሁሉ ነገር አዲስ ነው። ክላሱ አዲስ ነው። መጽሐፉን ስታነበው አዲስ ነው እና በጣም ደስ አለኝ። እንደዚህ አይነት ኢንቫይሮንመንት ደግሞ አለም ብዬ ማስቤም አላቅም ነበርና አሰልቺ የሆነ አክተር አትወዱም። ተአምረኛ የሆነ አክተር ነው የምትወዱት። አሁን ይሄ ህይወት ያንተ ህይወት ነው። ይሄ ፊልም ያንተ ፊልም ነው። ባንተ ፊልም ዋና አክተር ነህ ወይስ ዝም ብሎ ተጨማሪ ሰው? ስክሪፕቱን ጻፈው። የአክተር ስክሪፕት በፊልም ስፖንሰር አንተ ነህ፣ ጸሐፊ አንተ ነህ፣ ዳይሬክተር አንተ ነህ፣ አክተር አንተ ነህ። ከፈለግ ተጨማሪ ሰው መሆን ትችላለህ። ከፈለግ ዋና አክተር መሆን ትችላለህ። ስንት ነገር የፈጠረውን ስንት ነገር መስራት የሚችለውን በእኔ ውስጥ ስንት ነገር ያደረገውን አምላክ የድብቁን አይምሮ ኃያልነትና አምላክ ያመንነው አምላክ ደግሞ የህልማችንን እንደሚያሳካልንም በዚህ አጋጣሚ አመንኩ ማለት ነውና ያስባለኝ ሞመንት ነው። ተአምር እየሰሩ ያሉ ሰዎች አሉ። እዛ ልትገቡ ፈልጌ ነው ጭቅጭቅ ማድረጋቸው ያለውና ቢ ሲሪየስ ኦኬ። ምክንያቱም አገር ለእናንተ ብቻ አይደለም። ኢትዮጵያ መቀየር አለባት። እኛ ነው የምንቀይራት። ይጋ ደስታ የሰው ልጅ ምን አይነት ፍጥረት እንደሆነ ሲገባኝ ዋው ለካ እኔ እንደዚህ ነኝ፣ ይሄ ሁሉ አቅም እያለኝ ነው እንደዚህ የሆንኩት። በቃ ማለት የሰው ልጅ ያለውን ነገር ሲያስረዳን አይምሯችን ምን ያህል ትልቅ እንደሆነ ፈጣሪ እኛን ምን ያህል ጥልቅ አድርጎ እንደፈጠረን የነገረን ሰዓትና ካሰብን ምንም ነገር ማድረግ እንደምንችል የተረዳው ቀን በቃ ልቤ እዛ ቀን ነው ሙሉ የሆነው። በቃ ሰው ሆኜ በመፈጠሬ በጣም የተደሰትኩት የዛ ቀን። እንደ ሳይንቲስት አስቡ ይላሉ። what does mean ሳይንቲስት ማሰብ ማለት በጥልቀት ትኩረት ሰጥተህ እንድታስብ ነው። ብዙዎቻችን ዝም ብለን ነው በስሜት ነው የምናስበው እንጂ በደንብ ለአንድ ነገር ትኩረት ሰጥተህ እናስብና ትኩረት መስጠት ወይም እንደ ሳይንቲስት ጥልቅ ሀሳብ ማሰብ ውጤት እንደሚያመጣና ለዛ ነገር የበለጠ እንድትሰራ ያደርግሃልና በአጭር ጊዜ ውስጥ ብዙ ነገር አቺቭ አድርጌያለሁና ይገርመኛል። ልክ በዚህኛው በአምስቱ የስሜት ሕዋሳቶች ሳስብ ወይም ደግሞ በዚህ በሎጂካል በሚለው ማይንድ ሳስብ ፍርሃት ይገባኛል። እውነት ይሄ ነገር ይቻላል የሚል ነገር ግን ሌላ ሚስጥር አውቄያለሁ። ለምሳሌ ለዚህ ትልቁ ማሳያ ፍቅር ወርድ አለው፣ ቁመት አለው፣ ስፋት አለው የለውም አይደል? ስለዚህ ፍቅር ግን አለ፣ ሁላችንም የምንረዳው ነገር ነው። ሰዎች ካላየው አላምንም አንልም፣ እንተነፍሳለን። የምንተነፍሰው ነገር እየተነፈስን እንደሆነ እናውቃለን። እንየው ብንል አናየው። ስለዚህ አምስቱ የስሜት ሕዋሶቻችን በጣም ሊሚትድ ናቸው። በሊሚትዱ ማንነት የሳስብ ሰበብ ነው የሚሰጠኝ። ይሄማ ከባድ ነው፣ አንተ አርፈህ እግዚአብሔር የሰጠን እየቆረጠምካት ኖሮ ምን አተነው ደግሞ ስትንጠራራ የቆጡን ወርድ ብላ ምናምን አይነት ይተርትብኛል። ድንቁ ማንነቴ ደግሞ ሲነሳ በቃ ውስጤን እንደ እሳት ነው እንትን የሚለው። አውቃለሁ ደግሞ ይሄ ብቻ እንዳልሆንኩ አእምሮአዊ ማንነት እንዳለኝ መንፈሳዊ ማንነት እንዳለኝ አውቃለሁ። አእምሮአዊ ማንነቴና መንፈሳዊ ማንነቴ ዓለም ነኝ እኔ ራሱ። ዓለም ከኔ ውስጥ የምትቀዳ ናት እና የዓለም ፍጻሜ መቼ ነው ብለህ ብትጠይቀኝ እኔ ስሞት ነው። ምክንያቱም እኔ ዓለም ነኝ እና ልክ እንደዛ አይነት መረዳት ስላለኝ ፍርሃቴን በዚህኛው ስሜት አሸንፈዋለሁ። ውስጣችሁን ጠይቁ። መች ነው ተአምረኛ የነበርከው? መች ነው ሰበበኛ የሆንከው? You know what? I'm not teaching you. I'm just asking you to look deep inside.